ቢንጎ ጋር ትልቁ ቶፒክ መነሻው ነው ህዝብ የሚፈልገው። ከቢንጎ ጋር የነበረችው ሴት ካሰቃያት በኋላ ማን ይይዛል? ዱባይ አገር ሪል ስቴት ምሰራ ይጠብሳታል። ይሄ መቼ ነው? ከ2 ዓመት በፊት ከነ ዓመተ ምህረቱ ልነግርህ እችላለሁ። የዛን ጊዜ እንቺ ልጅ ይጠብሳታል። ከጠበሳት በኋላ ገንዘብ ምናምን ይልክላታል። ዛሬ ነገ እመጣለሁ እያለው ወረቀት የለውም፣ መንቀሳቀስ አይችልም። ከዛ በኋላ በልጅቷ ላይ ይቀናል። መቼ ነው የተጣሉት? በእኔ የተነሳ ነው የተጣሉት። የት ላይ? እዚህ ቦታ ላይ እኔ ማናጀር ስለነበርኩ የዛን ጊዜ ስገባ ልጅቷ ሳወራት አታውሪ አላት። አንተ ሰው አጠገብ ሴት ልጅ እንደዛ አይባልም፣ ሴት አያያዝ አችልበትም እንዳልኩት በዛው ውጊያ ይነሳ። ከዛ በኋላ ከኔ ጋር ሊሳፈጥ ሲል ስማ አንተ አይደለክ እንዴ ያልኩት። ከዛ በቃ ብሎክ አድርጊው አላት ምናምን። ልጅቷ ብሎክ አደረገች። ከዛ በኋላ እኔ ያው በሁለት በኩል ስላለው እየሰራው ምናምን። ከዛ በኋላ ከጊዜ በኋላ ልጅቷ ለባባ ታውቀዋለህ አይደል? አሜሪካ ያለው ትራክ ሚነዳ የዶላር ገንዘብ ያለው ፕሮፋይሉ ላይ የባባ እህት ሂዳ ትታወራታለች ከባባ ጋር። ከዛ በኋላ እሷ ልጅቷ ወደ እኔ ትመጣለች። ዴቭ ፍቅረኛ እኮ በጣም ያንተ የሆነ ጭብጥ ስለያስክበት ነው መሰለኝ ስላንተ በጣም ይጨነቃል እና አንተ ነህ ከዚህ ነገር ልታድነኝ የምችለው መላ በለኝ ስትለኝ፣ ከዛ በኋላ እንደዛ ነው አዎ በይ ሁሉ አስረጅኝ። ምን አለች? እኔ ልጁ ይጠራጠራል ቆንጆም ስላደረገልኝ ካሜራ ከፍቼ በማረግበት ሰዓት ላይ ሌላ አይደለም እኮ እግሯ እንደዚህ ብላ ምንም እኮ አልታየም። ጡቷ አላሳየች ምን አላሳየች። እንደዚህ ብላ የሆነ ነገር እልፍ አለ አይደል? እንደ አጭር ልብስ አይነት ይሄ ነው በቃ እንደዚህ ላይክ የሆነ ወጣ ያለ አይደለም ልጅቷ ያረገችው። እና በዛ ደካማ ቆይ ምንድነው ታነቅልኝ ይላታል። ስትታነቅልሽ ካልሆነ የእናቴን አጥንት ታነቅልኝ እንድትታነቂ እፈልጋለሁ እና ለቤተሰቦቿ ይበጠብጣል። ከዛ ምን አረገ? ኢንስታግራሟ አየቅ ኢንስታግራም ፕራይቬት ማድረግ አችልም። ፎሎ ያረካቸው አይደለ? ከታች ተነሳ ጠቅላላ ላከላቸው። እኔ መነፋት ፈልጋለሁ ብሎ እየጻፈ እሷን እየመሰለ ልጅቷ ስራ ስትሄድ ሌላ ነገር ጠበቃት። ኃላፊዋ አሰበው ዮኒ አንተ የእሷ ቦታ ሁን እንደዚህ ሁነክ እኔ መነፋት ፈልጋለሁ ተብሎ ለኃላፊ ቢላክልክ ኃላፊ ጋር ስትሄድ ኃላፊ በምን መልክ ነው ላንተን የሚያይክ? አይ ነው ግን ከየት እንደመጣ ያዩም እንደ ሜሴጅ እንግዲህ የእሷ ፕሮፋይል they don't know አዎ እሷ ነች የመሰለቻቸው እና እንደዛ እያደረገ ሪል ስቴት የነበር ሁሉ አሰቃያት። ልጅቷ ይሄ ሁሉ ጭንቅላት መቆጣጠስ መድኃኒት ትጠጣለች። መድኃኒት ከጠጣች በኋላ ይሄ እንደዚህ አጋጠመኝ፣ ኦፕን ሆስፒታል ነኝ አሁን የውና ግሉኮስ እየተተከለልኝ ነው እርዳኝ ስትል እኔ የጀመርኩት ጨዋታ ስጀምር ላሳይ ከነ ማስረጃ ነው። ገባ? ማስረጃ የሌለው እንትን የለም። ይሄኛው ሁለተኛው ነው። ይኸውና አዎ ይሄ ምልክት እኔ እሱ ላይ ትራክ ስገባ ልጅቷ እንዳትናገር አልኩ። ፈራ። ቴሌፎኔም እጥላለሁ አለ። እሱ እንደነሱ አረብ ሀገር ያሉት በሮንግ ቁጥር እያስገባ ሲበጠብጣቸው ለእኔ እንደዛ የሚጫወተኝ መሰለኝ። ከኔ ጋር ይጫወትማ እኔ ቆንጆ አርግቼ ነው የማጫወተው። እያረኩ ያስኩ።
ሌላ ደግሞ ምጣ። ከዛ በኋላ እንትና ትልክልኛለች የባባ እህት ኢንፎርሜሽን እኔ ጋ እንትን ብሎ ነበረ። ከዛ እሱ አስቀምጣ ነበረ ላከችልኝ። ለባብ ሲቸግረው መውጫና መግቢያ ሲጠፋበት እንደዚህ ብሎ ኦፕን ፎከረብኝ እና እባክሽ ተናገሪልኝ ለምንልኝ አላት። እጄ እንዲሰበስብ የላከላት ደግሞ እኔ የቀዳው እኔ እየተናገርኩት ለካ ቀርቶ ለሷ ላከላት እና እዚህ ጋር የላከችልኝ እዚህ ጋር ቁጥሯ የትዳር ሰው ስለሆነች ቁጥሯ አላሳይም፣ ግን እንደተላከልኝ አሳያችኋለሁ። እንደተላከልኝ አሳያችኋለሁ። አለኝ እንዳይቆጭክ ገባክ? የምታደርገው ነገሮች ይኸው መጀመሪያ የጀርመን ህግ እወቅ። ቆንጆ አርግተክ ኢንተርናሽናል ህግ ልከፍትብክ እችላለሁ። ገባክ አይደለ? እዛ ያለክበት ቦታ ሎየርጄ ላነጠ ኬዝክ ላበላሽብክ እችላለሁ። ህይወትክ ላበላሽብክ እችላለሁ በህግ ከፈለክ። በሌላ በኩል ከፈለክ ደግሞ በሌላ በኩል ደግሞ ላሳይ እችላለሁ። አንተ አቅምክ ሴት ላይ ነው። እስኪ አቅምክ ወንድ ላይ አርግ። እንደኔ ወንድ አይደለ? ወንድ ላይ አርግ። ሽንታ አንተ በኢንስታግራም ፎቶ ምናምን አይደብርክም? አይደብርክም? ሁሉ እኮ ሪከርድ አለን፣ እከታተልካለሁ እኔ ሁሉ ነገር የምታወራው ገባክ? እንደ ወንድ አክተር መጀመሪያም አልኩ ሴት ልጅ መያዝ አችልበትም። ከሷ አጠገብ ራቅ፣ በኋላ እንዳታለቅስ። ኤኒቲንግ የምታደርገው አንደር ጀርመን ሎ ልትቀጣ ትችላለህ። ባለክበት ካውንቲ ገባክ? ኬዝ ላቀርብብክ እችላለሁ። ኢንተርናሽናል ክራይም እየተጠቀምክ ነው። የት ታውቃለህ? ማስረጃ አንድ ነገር ስክሪንሾት የላክላት ኤኒቲንግ አጌንስት ያደርግካል። ይሲ አሁን ውጊያው ይሄ ነው። ከዛ በኋላ እኔ ሁሉ ነገር ጨርሼ ጭንቅላቱ ላንቀው ስል ምን እንደጻፈችልኝ ልንገራችሁ። ልጅቷ ምን እንደጻፈችልኝ ላሳያችሁ። አንቺ ጂጂ ኪያ እዚህ ቦታ ያለሽ ኧረ አትገባም ጂጂ፣ ኧረ አትገባም፣ እኔ ቤት አትገባም። አንቺ አሮጊት አረጀች እኮ ኖ ባዲ አሚን። የእሷ ወሬ ምንም ጣፋጭ የለውም። እሷ እና ፍሬ ምናምን ተሰብስበው እዛ ያወሩ እንደዚህ ሂድና ከዛ ከንት ጋር የወደቀ ነገር አይ ዶንት ኦን ማይ ዲግኒቲ ፍሮም ጆክ ስቶር ከአሮጊት ጋር ላወራም ምን ነው ያውና ዮኒ ቶሮንቶ ይሄ አንተ አንብብልኝ እና ለእነዚህ ሰዎች አስተርጉምላቸው አንተ። ኦኬ አንብበው። ልጅቷ ምን እንዳለች መልቀቅ አያስፈልግም አይደለም። ኖ አንተ ብቻ እንድታነብልኝ ይፈልጋል። እዚህ ጋር ያሉት ሰዎች I overdosed drug and just got out of a hospital. I appreciate that you stood up for me and help. I couldn't ask for more. I survived by a miracle. Now I just need to be my own by my own for something and recover from it. And I'm not ready for anything you may expect from me. I wish I know you in a better scenario, but I'm just an anxiety now. Kazi Buhala, just leave him alone. Thank you so much. Once again, call me when you're free. እዚህ ጋር ያለችው ድራግ ኦቨርዶዝ አድርጌ ከሆስፒታል እየወጣው ነው እና ላደረክልኝ ነገር ከጎኔ ስለቆምክ በጣም ነው የማመሰግነው። እና አሁን ለብቻ ሆኜ መዳን እፈልጋለሁ እና ከአሁን በኋላ ጅስቶ እኔን ማውራት ከፈለግ አለው ምናምን ያለችው። ያው ለምንድን ነው ተው ያለችው? ተስማምተው ነው ከሱ ጋር አይደለም? ቆይ እጨርስልካለሁ። እንደገና ደግሞ እኔ ጻፍኩላትና እሱ ይጻፍላት አንብብለው። ኦኬ ጉድ ላክ ቴክ ኬር። ከዛ ምን አልኩ እኔ ኦኬ ምን አልኩ? tell him stop call me. All right. Hey, sorry to bother you. Okay, I will talk to him now. አዎ እና ይሄ ምንድነው? አዎ እኔ ሊይዘው ስል ከሱ አይደለም
ምንድነው? እኔ አይደለም እኔ ሁሉ ነገር አንቺ እጄ እሰበስባለሁ። ከአሁን በኋላ ምንም አልነካሽም። እሱም ደግሞ በቃ ተወው፣ ያረጋጋው ላይክ ፈራ ገባ። ሁሉ ነገር ጨረሽ the damage is done እሱ ነው እኮ the damage is done. He ruined her already አውጥቶታል። ግን it was not really እሱ ነገር ክሊር መደረግ ይችላል። እዛ ላይ ደግሞ እቺ ልጅ ሆስፒታል ገብታ ነው የወጣችው። ድራግ ኦቨር ሞታስ ቢሆን ኖሮ ክስ አላት። ክስ ያቀረበችው አለ ከነቀኑ። እኔ የፈለግኩት ምንድነው ታውቃለህ? የእሷ ክስ ያቀረበችው ፋይልና የነዚህ ልጆችና ማስረጃው ያለኝ በጠቅላላ ከነ ሪኮርዱ ከነ ሁሉ ከነ የእናቱ አድራሻ ይሄ ነው። አንገቱ ሊይዘው ፈለጉ። እሷ ልቀቀው አለችኝ፣ ለቀኩላት። ለምንድን ነው ቪዲዮቿ ቫይራል ምናምን እንዳይወጣ እንዳይዘረጋው ብላ ነው። ሺ ፕሌይ ስማርት ወይ አይ ሬስፔክት ዳት። ለዛ እኔ ሌላ ማናቀው ቪዲዮዎች አሉ ወይስ እዛስ ያልከው ብቻ ነው ያለው? ዳስ አንተ ሌላ አለ? እኔ ሁሉ ነገር ሰበስብ ያለው ገና ነኝ እኮ ጭንቅላት እየተጫወትኩ ነኝ። ኦኬ እሱ እኮ እዛ አናቱ ሊፈነክቱት ይችላሉ እኮ። እኔ ሆልድ ኦን አልኩ። በህልክ አይደለም ነገር መለኮስ አይደለም። ነገሩ ታረጋጋለክ፣ ባይታ ላይ ታቀርበዋለክ። ይሄ ነው ጌሙ። የእነዚህ ሴቶች ሶስቱ ሴቶች ቤት ጠይቋት። ለምን እኔ ጋር ታዩኛላችሁ? ሂዳችሁ ዴቭ መጠየቅ የምፈልገው ኤጅ 3 ልጆች ብቻ ነው የተጫወተው። 84 የሚባለው እነማን ናቸው? 84ቱ እስካሁን አልታዩም። የታዩት ምንድነው? እንቺና 3 ልጆች ሀቢባ ጋር ያሉት 4 ናቸው። 3 ሴቶች ጠቅላላ 5 ናቸው። ኦኬ 84 80 ምናምን እንዴት ደረሱት አለ? አየክ፣ ያልተጨበጠ ነገር ማውራት አልወድም። እኔ ነኝ የመጀመሪያ ታሪክ ከመጀመሪያ ማቀው። ማንም አውቃለህ? ሀቢባ የምታውቃለች? አታውቅም። እነዛ ባርቺ ነች ምናምን የሚባለው ያውቃሉ? አያውቁም። የቢጎ ያለችው ሴት የተጫወተባት ከኔ በፊት ታውቃለች? አታውቅም። አንድ ነገር ከመነሻው ከመጀመሪያ ብንሄድ ጸዳ አርግተን ብንይዘው ቆንጆ ነው፣ ግን አልተፈለገም። ሀቢባ ጊፍት እየሰበሰበች ነው። አሁን ስንት እንደተሰጣት ታውቃለህ? ሀቢባ ስንት እንደደረሰች ጊፍት እንደተሰጣት ላሳይክ። ስንት እንደተሰጣት እኮ 20 ምናምን ሺህ ነው በሰላም። ኧረ አሁን ሌላ ጨመረ። ጥያቄ ወንድሜ እንዴት ተረፍክ ከዚህ ሰውዬ? እንዴት አልተበላህም ነው ጥያቄው። ምን አይነት እንዴት አልተበላህም? ጠረጠርና ፕሮሰሱ $300 ገባች። $300 ቅድም 22 ነበረ። ዱባይ ላይ የሆነች የተበላች ልጅ አለች እና ከደላላ ጋር ጸብ ላይ ገባ መሰለኝና እሱም ደላላ ጠረጠርኩኝና በዛ ነገር ነው ካንስላርጉት ሰዎቹ የላኩላት ሲሰበሰብ $300 ይሄ ደላላ እና ቪዲዮ ስራበት ጭበረበሯትና ካንስል ይደረጋል ከትንሽ ጊዜ በኋላ አያችሁ። ገብቶና እያጭበረበሯቸው ነው። ጌስት ላይ ያሉት ኢትዮጵያ መመለሳቸውን ምናምን ብሎ የሆነች ልጅ ጌስት ላይ ያሉት የእሱ ፎቶ የሚጠቀም የነበረው 5000 ምናምን ተሰጠው ጊፍት። ዩዘር የሚባለው 2000 አሁን ገብተው 2400 ተሰጠው። ዊአር ኦፕን የምትባለው 1700 ተሰጣት። ስዊት የምትባለው ደግሞ 149። አሁን እዚህ ጋር የምትጠይቋት ምንድን ነው? ለስዊት እና ዊአር ኦፕን የምትባለውና ለአረንጓዴ እንትን ያለ ከእናንተ ሶስቱ ማነው ቤቲ የምትባለው? ኦፕን ዩር ማይንድ ፎቷ እለቃለው እያለ ነው። እባክሽ ሀቢባ ጠይቋት። ከነዚህ ሶስቱ ቤቲ የምትባለው ማስረጃ አለው። ኦፕን ዩር ማይንድ ከአፋቸው ብቻ ይናገሩ፣ ከአፋቸው ይናገሩ። ጠይቋት ሂዳችሁ። ፎቶ እንዲወጣ ከፈለጋችሁ የእነዚህ ሶስቱ አንዱ ፎቶ እንዲወጣ ከፈለጋችሁ